ይህች ጨካኝ ሴት ፍቅረኛዋን እንዴት እንዳሰቃየችው ተመልከቱ። ሜላትና ጳውሎስ ፍቅረኛሞች ናቸው። ጳውሎስ ከእሷ ጋር ያለውን ግንኙነት እንደሚያቆም ይነግራታል። ሜላትም በዚህ በጣም ተናዳ ወደ ቤቱ ሄዳ ከኔ ጋር ያለትን ግንኙነት ካቆም እኔ ማን እንደሆንኩ አሳያለሁ ብለው አስፈራርቷ ሄደች። ግን ጳውሎስ እሷን ስለናቃት ምንም አልመሰለውም ነበር። ሜላትም ከቤት ስትወጣ ጳውሎስን የምትፈልገው ልጅ ተደብቃ እያየቻት ነበር። እናም ለጳውሎስ ደውላ እሱን ማግኘት እንደምትፈልግና አድራሻዋን በፖስታ እንደምትልክለት ነገረችው። ሜላትም ይሄንን መረጃ ወዲያውኑ ትሰማለች። ቶሎ ብላ በድብቅ ወደ ጳውሎስ ቤት ሄደች። አድራሻውን ሲቀበል ተደብቃ እያየችው ነበር። ጳውሎስም አድራሻውን ቤት ረስቶት ወጣ። የዚህን ጊዜ ሜላት ወደ ቤቱ ተደብቃ ገብታ አድራሻውን አየችው። ጳውሎስም አድራሻውን እንደረሳ ትዝ ብሎት ወደ ቤት ተመለሰ። ሜላትም አድራሻውን እንዳየች እሱ እንዳያያት በሩ ስር ተደበቀች። አድራሻውን ይዞ ቢወጣም እሷ በአቋራጭ ወደ ቦታው ሄደች። እናም ጳውሎስን የቀጠረችውን ሴት ከሱ ቀድማ ታገኛታለች። እሷንም አንቃ በጩቤ ወጋቻት። ጳውሎስም የተቀጣጠሩበት ቦታ እሷን እየጠበቃት ነበር። ሜላትም ለጳውሎስ ምንም ነገር እንዳትናገር ብላ አስጠንቅቃት አባረረቻት። እናም እሱን ለመበቀል ትልቅ እንጨት ይዛ ወደ ቦታው ቢዳ ከኋላው ደንደስም ብላ ዘረረችው። ሲወድቅም ጫማው ላይ ያለው ጭቃ ብዙዎችን እያነጋገረ ነበር። እናም ከአንድ ሴት ጋር ሆነው ጳውሎስን ወንበር ላይ ያስመታል። እናም እሱ ላይ ውሃ እየደፋች እሱን ማሰቃየት ጀመረች። አሁን ልገልህ ነው 20 ደቂቃ ብቻ ሰጥቻለሁ አለችው። እሱ ግን በንዴት ምራቁን ፊቱ ላይ ተፋባት። እሷም በጥፊ ያለችው እንድትለቀው ቢለምናትም እሷ ግን እንደምትገለው ነገረችው። በመጨረሻም እንደምንም ታግሎ የታሰረበትን ገመድ ፈቶ ከፊቱ አቆመ። ሜላት ዞር ስትል ጳውሎስ ተፈቷል። በድንጋጤ ቁማ ቀረች። ጳውሎስ ሜላትን